ዛሬ ጥር 11 ቀን ምን የተደረገበት ቀን ነው ተብላችሁ ብትጠየቁ ሰማይ የተከፈተበት ቀን። ጥር 11 ቀን መድኃኒታችን ኢየሱስ ክርስቶስ ከሌሊት ከገሊላ ተነስቶ ወደ ዮርዳኖስ ሄደ። ትናንትና ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ጥምቀተ ባሕር ዮርዳኖስ ነያ ጥምቀተ ባሕር። ለአጭር ደቂቃ ረጅም ሰዓት አልወስድባችሁም ስለደከማችሁ ሁላችሁም። ግን ባለን ጊዜ ሕይወት ስለሆነ ሁላችሁም በዚች ሰዓት ለሕይወታችሁ ዘመን የሚሆናችሁን ስንቅ እግዚአብሔር የሚያስተምረንን ትምህርት ልብ ብላችሁ እንድትሰሙ በእግዚአብሔር ስም እጠይቃለሁ። ባለን ጊዜ የምንነጋገርበት ርዕስ ሰማይ ተከፈተ የሚል ነው። እስኪ በሉ ሁላችሁም እንደገና በሉ። ዛሬ ጥር 11 ቀን ምን የተደረገበት ቀን ነው ተብላችሁ ብትጠየቁ ሰማይ የተከፈተበት ቀን። እስኪ በሉ። ለመጀመሪያ ጊዜ ሰማይ ተከፍቶ የታየበት ቀን ዛሬ ነው እና በዛሬው ዕለት ሰማይ ለምን እንደተከፈተ በአጭር ጊዜ ነግራችኋለሁ። ሁላችሁም አንድ ትእዛዝ ላዝዝ ነው። እዚህ የተቀመጣችሁ ሁሉ ንጉሥ ሰራዊቱን እንደሚያዝ እኔም ክርስቶስ በዚህ ሹሞኛልና አዛችኋለሁ። አንድም ሰው እንዳይንቀሳቀስ፣ ሁላችሁም ማለት ነው። አንድም ሰው እንዳይንቀሳቀስ። አንድም ሰው የሚለው ለሁለት ሰውም ይሰራል አይደል? አዎ፣ አንድም ሰው የሚለው ለሁለት ሰውም ስለሚሰራ ጥላ ይዛችሁ የምትዞሩም ቁሙ ባላችሁበት። ሰው ያለውን መጨረሻ ላይ እንዲሰጥ እኔ ራሴ እጠይቃለሁ። አሁን አንድ ሰው እንዳይንቀሳቀስ በእግዚአብሔር ስም እጠይቃለሁ። ሁላችሁም የእግዚአብሔርን ደብዳቤ እንድትሰሙ ስለምፈልግ ከቃሉ ጋር ናችሁን? እንግዲህ እንደምታውቁት በዛሬው ዕለት በአጭር ቃል ጥቅምት ጥር አለፈ፣ ህዳር አለፈ፣ ታኅሳስ አለፈ። ታኅሳስ 29 መድኃኔዓለም ተወለደ። ጥር 11 ቀን መድኃኒታችን ኢየሱስ ክርስቶስ ከሌሊት ከገሊላ ተነስቶ ወደ ዮርዳኖስ ሄደ። ትናንትና ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። ኦርቶዶክሳውያን ማወቅ የሚገባችሁ ታቦት አናመልክም። የምናመልከው በታቦት ላይ ያለውን እግዚአብሔር ነው። ታቦት የእግዚአብሔር ማደሪያ ነው። የእግዚአብሔር መንበር ነው። የእግዚአብሔር መገለጫ ነው። የክርስቶስ የሥጋውና የደሙ መሰዊያ ነው እንጂ ታቦት አምላካችን አይደለም። ስለዚህ ተመልከቱ፣ ክርስቶስ ሄዶ ከገሊላ ወደ ዮርዳኖስ ሄዶ እንዳደረ ሌሊት እንደሄደ ታቦታቱ ሄደው ያድራሉ። ክርስቶስ ለምንድን ነው ከገሊላ ተነስቶ የሄደ ስትሉኝ፣ ገሊላ በእስራኤል በጣም የተናቀች የድሃ መንደር ናት። የማያውቁ ሰዎችና ያልተማሩ ሰዎች የሚኖሩባት፣ በሀብት የተናቁ ሰዎች የሚኖሩባት፣ በዘርም የተናቁ ሰዎች የሚኖሩባት ናት። ክርስቶስ ከገሊላ ወደ ዮርዳኖስ መሄዱ ከንቀታችሁ ነፃ ላወጣችሁ መጥቻለሁ ብሎ ነው። ንቀታችን የተወገደበት፣ ሁላችን አጋንንት ንቀውን በእግራቸው ጠቅጥቀውን በእሳት ጥለውን እንኖር ነበርና ዛሬ የሁላችንንም ንቀት የተወገደበትና ክብራችን የተመለሰበት ቀን ነው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ከድሆች መንደር ተነስቶ የሄደው ከድህነታችሁ ላወጣችሁ መጥቻለሁ ብሎ ነው። ከደንቆሮች መንደር ተነስቶ የሄደው ከድንቁርና አውጥቼ ጥበብ ልሰጣችሁ መጥቻለሁ ማለቱ ነው። በዘር ካልከበሩት ሰዎች ተነስቶ መሄዱ ሁላችሁንም ከሰማይ ዘር ልወልዳችሁ ከማይጠፋ ዘር ልወልዳችሁ መጥቻለሁ ማለቱ ነው። ከዚያ በኋላ በዮርዳኖስ ሄዶ ተጠመቀ። ዮርዳኖስ አንዱ ከአርሞኔም ተራራ የሚነሳ ምንጭ አለው። አንዱ ሶሪያ ድንበር አካባቢ ዳን ከምትባል ከተማ የሚነሳ ምንጭ አለው። ክርስቶስ ሁለቱ ምንጮች ከሚገኙበት ቦታ ላይ ቆሞ ተጠምቋል። ይህን ያደረገበት ምክንያት መለያየትን ላጠፋ መጥቻለሁ ማለቱ ነው። የአንድነት አምላክ ነኝ፣ መለያየትን ላጠፋ መጥቻለሁ ማለቱ ነበርና ከመለያየው ሳይሆን ሁለቱ ምንጮች ከሚገናኙበት ወንዝ ላይ የተጠመቀው ክርስቶስ የሁላችንንም መለያየት በኃይለ መስቀሉ ያጥፋልን።
ሰላማዊ ኢየሱስ ክርስቶስ ለሁላችንም ሰላሙን ይስጠን። ዮርዳኖስ ላይ ሄዶ ሲጠመቅ እስራኤል ከግብፅ ተነስተው ርስታቸውን ሲወርሱ ዮርዳኖስን ተሻግረው ነው የወረሱ። ርስት የምትወርሱበት ጊዜ ደረሰ ማለቱ ነው። ሁላችንም አጋንንት የቀማንን ርስት እግዚአብሔር ይመልስልን። የርስት ጊዜ ደረሰላችሁ ማለቱ ነው። አብርሃም ጠላቶቹን ያሸነፈ ዮርዳኖስን ተሻግሮ ነው። ተጠምቃችሁ ጠላቶቻችሁን የምታሸንፉበት ጊዜ ደረሰ። የድል ዘመን ደረሰላችሁ ማለቱ ነው። አጋንንትን ድል የምናደርግበት ጊዜ የድል ዘመን ያምጣልን። ወገኖችኛ ድል የምንነሳው መጀመሪያ ጠላት ነው። አንድ ነገር ልንገራችሁ፣ ሰይጣን ቢሸነፍ ኑሮ ሰውን ማሸነፍ ቀላል ነው። ሰይጣንን ማሸነፍ ስላቃተን ነው ሰዎች የሚገሉን፣ ሰዎች የሚያርዱን። በሰዎች ላይ የሚገርማችሁ ኤልያስ የሚባለው ነቢይ ከተሰደደበት ተመልሶ አክዓብን ሲገናኘው ንጉሡ ኤልያስን ሊገል ብዙ ጊዜ ፈልጎ ነበረ። ኋላ ኤልያስን ሲያገኘው የንጉሡ ቁጣ በረደ። ለምን ምትሉኝ? ሊገለው ይፈልገው ነበረ። በኤልያስ ላይ ያደረው መንፈስ በንጉሡ ላይ ያደረውን ጋኔን አርቆት ነው ይላሉ ሊቃውንት። ዛሬም በጥምቀት በእኛ ላይ ያደረው መንፈስ ሊገሉን የሚመጡትን ሰዎች የሚያነሳሳቸውን ጋኔን ያርቅልን። ስለዚህ የማሸነፍ ጊዜ ነው። ሁላችሁም ማሸነፍ አለባችሁ። ማንን ነው የምታሸንፉት? ራሳችሁን አሸንፉት። ስግብግብነት፣ ስስት፣ ዝሙት እንዲህ ያለው ነገር መሸነፍ አለበት። ራሱን የሚገዛ ሰው ሀገር ከሚገዛ ሰው ይበልጣል። ራሳችን ለመግዛት ያብቃን። የማሸነፍ ጊዜ መጣ። አጋንንትን እናሸንፈዋለን። በምን? መስቀል። የተመታና የተማረከን ወታደር ማሸነፍ ቀላል ነው። ሰይጣንን ክርስቶስ ማርኮታልና ሰይጣንን ማሸነፍ እንግዲህ ቀላል ነው። ሰይጣንን መውጋት፣ ሰይጣንን መቀጥቀጥ እንግዲህ ቀላል ነው። ድል ነስቶ ድል መንሳትን ሰጥቶናልና በኃይለ መስቀሉ አጋንንትን እንድንቀጠቅጣቸው ስልጣን ሰጥቶናልና እዚያ ላይ የተጠመቀበት ምክንያት መድኃኔ ዓለም በዚህ የተነሳ ነው። ዮርዳኖስ ኢዮብ የሚባል ነቢይ በዮርዳኖስ ወንዝ ሲታጠብ ቁስሉ ረገፈለት። የእናንተንም የኃጢአት ቁስላችሁን ላረግፍላችሁ መጥቻለሁ ብሎ በዮርዳኖስ ተጠመቀ። የሁላችንም የህሊናችንም የስጋችንንም የደዌያችንን ቁስል ሁሉ መድኃኔ ዓለም ያርግፍልን። እንዲህ ሲያረግ ክርስቶስ በዮርዳኖስ ተጠመቀ። ዮርዳኖስ ላይ ሲጠመቅ በዮርዳኖስ ውስጥ እንግዲህ ዛሬ ሰማይ ተከፈተ ብያቸዋለሁ። ሰማዩ የተከፈተው ክርስቶስ ተጠምቆ ከወጣ በኋላ ነው። ለምን? ሰይጣን የዕዳ ደብዳቤያችን ጽፎ በዮርዳኖስ ቀብሮት ነበረ። ምን የሚል? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚል ደብዳቤ አስፈርሞ በእብነ ሩካም በእብነ በረድ አስጽፎ በዮርዳኖስ ውስጥ ጥሎት ነበረ። ሰይጣንን አዳምና ሔዋንን በጨለማ መጋረጃ ውስጥ አድርጎ ጨለማውን እንዳቀልላችሁ የባርነት ፊርማ ፈርሙልኝ አላቸው። ክርስቶስን ክደው ሲጨንቃቸው ፈረሙ። ወገኖቼ ስንጸልይ እንዲህ እንላለን አይደል? አቤት ወደ ፈተና አታግባን እንላለን። ምን ማለት ይመስላችኋል? ፈተና ማለት መከራ ፈርቶ ሃይማኖትን መካድ ነው ይላሉ። ወደ ፈተና አታግባን ማለት መከራ ፈርቼ ሃይማኖቴን ከምክድበት ቀን ሰውረኝ ማለት ነው። እግዚአብሔር ረሃብ ፈርተን፣ በሽታ ፈርተን፣ ጦርነት ፈርተን፣ ሰይፍ ፈርተን ክርስቶስን ከመካድ ይሰውረን። አዳምና ሔዋን ፈርተው ካዱ። ከዚያ በኋላ ተመልከቱ፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለ መጽሐፍ። ለዚህ ነው እዚህ ውስጥ አሁን ሁላችንም ጀግና እንሸታለን። ችግር የደረሰበት ቀን ግን ሰው ደካማ ነው ወገኖቼ። ሰው አፈር ነው፣ ሰው ትቢያ ነው። ሁላችንም እንደነግጣለን። ፈርተን ከመካድ ይሰውረን፣ የሃይማኖት ብርታት ያድለን። ያንን ደብዳቤ በዮርዳኖስ ውስጥ ሰይጣን አይታወቅብኝም መስሎት እዚያ ውስጥ ቀብሮ ነበረ። መድኃኔ ዓለም ኢየሱስ ክርስቶስ ሄደና እዚያ ላይ ባርነታችን ከተጻፈበት እብነ በረድ ላይ ተረግጦ ቆመና ተመልከቱ፣ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ ዕዳችንን ዛሬ ሰረዘልን። መድኃኔ ዓለም የ5500 ዘመን የ5000 ዓመት ዕድሜያችን የ5000 ዓመት ዕዳችን የ5500 ዘመን ዕዳችን የሥጋ ዕዳችን የነፍስ ዕዳችን የሲኦል ዕዳችን ዛሬ ተላቀቀልን። የሁላችሁም ዕዳ ዛሬ ወገኖቼ ሰው እኮ 5000 ብር ከፍሎ እኮ ተላቀቅኩት ይላል አይደለም እንዴ? ሰው 500 ሺህ ከፍሎም ተላቀቅኩት ይላል። እኛ የዘላለም ዕዳ ነበረብን። ዛሬ ደስ ይበላችሁ፣ የዘላለም ዕዳችን ተላቀነዋል በእውነቱ ማለት ነው። ይሄን የተላቀቅንበት ዕለት ነው በእውነቱ። ዕዳችን ያቀለለልን መድኃኔ ዓለም ዛሬም የጦርነቱን ዕዳ፣ የውከቱን ዕዳ፣ የመበላላቱን ዕዳ፣ የደም አፍሳሾችን ዕዳ እግዚአብሔር ያቀልልን።
የከበዳቸውን ሸክማችሁን ሁሉ ያቀልላችሁ። የረሃቡን፣ የበሽታውን፣ የብቸኝነቱን፣ የችግሩን፣ የአለማወቁን፣ የድንቁርናውን፣ የመለያየቱን፣ የግፉን፣ የጥንቆላውን፣ የዝሙቱን፣ የሱሱን የእንዲህ ያለውን ሸክም ሁሉ መድኃኔዓለም ያንከባልላችሁ፣ ለሁላችንም ያቀልልን። ስለዚህ ዛሬ ዕዳችን ተደምሷል። ከዚህ በኋላ ባለዕዳ አትሁኑ። ትሰርቁ የነበራችሁ አትስረቁ፣ ትሰክሩ የነበራችሁ እንዳትሰክሩ። ወጣቶች እዚህ የተሰበሰባችሁ እመቤቴን ነው የምላችሁ፣ ለማንም እኔ አልልም፣ ማላዳላ ሰው ነኝ። ንገር ስትሉኝም እነግራችኋለሁ እስከ ጆሮአችሁ ድረስ ማለት ነው። እዚህ ያላችሁት ወጣቶች ልፋታችሁን ተክለ ሃይማኖት ይቁጠርላችሁ። ማታ ግን ስትፈጭ ውላ አቦካች ባተላ፣ ሰምታችኋል አይደለም? ስትፈጭ ውላ አቦካች ባተላ ማለት ማታ እንዳትሰክሩ በተክለ ሃይማኖት እያችኋለሁ፣ እንዳትጣሉ ነግሬያችኋለሁ፣ እንዳትጨፍሩ። አሁን ይቺ ጽድቃችሁ ዘላለም የምትኖሩበትን ቤት የምታንኳኳ ናት። እንዳትጣሉ፣ እንዳትሰክሩ፣ የአንድ ቀን ክርስቲያን ከመሆንን ያድናችሁ። እኔ እውነቴን ነው። በዓመት አንድ ጊዜ ብቻ አትምጡ። ተው እናንተ ሰዎች፣ ሜዳ ለሜዳ እየሄዳችሁ ነው ሰይጣን እየለቀመ የጨረሳችሁ። ዓመት እስከ ዓመት የቤተ ክርስቲያን ልጅ መሆን አለባችሁ። እንደዚህ ቤተ ክርስቲያን መሙላት አለበት። ከስሜት ክርስትና ውጡ። ደስ ሲላችሁ አትምጡ፣ ሲከፋችሁ አትቅሩ። እግዚአብሔር ልባዊ ክርስቲያን ያድርገን። ስሜታዊ ክርስቲያን አለ፣ ዕውቀታዊ ክርስቲያን አለ፣ መንፈሳዊ ክርስቲያን አለ። ስሜታዊ ክርስቲያን ደስ ሲለው የሚመጣ ነው። ዕውቀታዊ ክርስቲያን እያወቀ የማይሰራ ነው። መንፈሳዊ ክርስቲያን ግን ዕውቀትም ስራም ያለው ነው። የሥራ ክርስቲያን ያርጋችሁ እግዚአብሔር። እኔንም ያድርገኝ፣ ለእኔም ጸልዩልኝ፣ ሁላችንም ይለውጠን። ስለዚህ ጨርሻለሁ፣ አይዟችሁ። ዕዳችን ምን አለ ዛሬ አልኳችሁ? ኃጢአታችን ሲደመሰስ ሰማይ ተከፈተ በሉ። ሁላችሁም ኃጢአታችን ሲደመሰስ በሉ። ኃጢአታችን ሲደመሰስ ምን ተከፈተ? ዛሬ ሰማይ እንዲከፈት ትፈልጋላችሁ? በሉ ሁላችሁ መልሱ። ይከፈት ይከፈት። ምን አድርገን ነው የምንከፍተው? በብሎን ነው የምንከፍተው ነው? በመሳሪያ ነው? በምንድን ነው? በምን ነው የሚከፈት? በንስሐ በሉ ሁላችሁ። እግዚአብሔር ኃጢአታችን በንስሐ ደምስሰን የሰማይ ደጁን ይክፈትልን። ከዛሬ በኋላ የሰማይ ደጅ ለኢትዮጵያ የምሕረት ደጅ እንዲከፈትላት ከፈለጋችሁ ከነገ ዓርብ ጀምራችሁ ሁላችሁም ንስሐ ግቡ። እሺ በሉ። ለአፍም አማን አለ ስራ ሰሩም እንጂ ሁላችሁም እሺ በሉኝ። ከዓርብ ጀምራችሁ ሁላችሁም ንስሐ ግቡ። እሺ በሉ። ከዚያ በኋላ እግዚአብሔር የምሕረት ደጁን ይከፍትልናል፣ ይክፈትልን። አሜን በሉ። ታምናላችሁ አታምኑም? ከዛሬ ጀምሮ ለኢትዮጵያ የምሕረት ደጅ ይከፈትላታል፣ የጥበብ ደጅ ይከፈትላታል። እግዚአብሔር ይክፈትልን፣ ይቅር ይበለን ሁላችንም። አንድ ሁለተኛ ደግሞ ስለዚህ የሰማይ ደጅ አሁን እኮ ጸለይን፣ ሰገርን። የወጣቱ ልፋት፣ የሊቃውንቱ ልፋት፣ የካህናቱ ልፋት፣ የዲያቆናቱ ልፋት፣ የሕዝቡ ልፋት እጅግ በጣም ብዙ ነው። ለምንድን ነው ግን የምሕረት ደጅ አልከፈትልን ያለ? ለምንድን ነው ይቅርታ አላገኛል ነው? ለምንድን ነው ሰላም አልመጣ ያል ነው? ንስሐ ስላልገባን ነው። ባዶ ልፋት። እዚህ የሚገርማችሁ ዛሬ ከዋልነው ውሎ አንድ የሚያሳዝነኝ አካል አለ። በጣም ያሳዝነኛል። ለፍቶ መና የሆነ ማን ይመስላችኋል? ገብረ ማርያም እንዳይመስላችሁ፣ ወለተ ማርያም አይደል፣ ከበሮ ነው። አያሳዝናችሁ? ሲለፋ ውሎ እንግዲህ ሁላችንም ምሳ ስንበላ እሱ እዚህ ወድቆ ሊቀር ነው እንግዲህ ማለት ነው። ለፍተን ወድቆ ከመቅረት ይሰውረ። ማታ ጀምሮ ሲደለቅ ውሎ ጸናጽልም ስትንሿሿ አድራ እንግዲህ አንድ ዋንጫ ጠላ ቅመሽ የሚላት የለም፣ ወድቃ ልትቀር ነው። ከመብርት ዘይነቁ ተመልከቱ። ማኮ ከመከበሮ ዘይዘበጥ። ፍቅር የሌለው ሰው እንደሚንሿሿ ጸናጽል እንደሚመታ ከበሮ ነው የተባለ ለዚህ ነው። ከበሮ ለፍቶ እንደማይቀምሰው ፍቅር የሌለው ሰው፣ ንስሐ የማይገባ ሰው አገልግሎቱ አይጠቅመውም። የምንጠቀምበት ስራ ለመስራት ያብቃል። ሁለተኛ ሰማይን የከፈተው ጥምቀት ነው በሉ ሁላችሁም። ሰማይን የከፈተው ምንድን ነው? ክርስቶስ ሲጠመቅ ሰማይ ምን አለ? ጥምቀት የሰማይን ደጅ ይከፍታል በሉ ሁላችሁም። ጥምቀት ምን ይከፍታል? ከዚህ በኋላ ወደ ሰማይ ደጅ ተከፍቶላቸው የሚገቡ ሰዎች ምን ያሉ ናቸው? ሁላችሁም በ40 እና በ80 ቀን ስለተጠመቃችሁ የሰማይ ደጅ መክፈቻ ተሰጥቷችኋልና እንኳን ደስ ያላችሁ በእውነቱ ማለት ነው። አዎ ተመልከቱ። ስለዚህ ተመልከቱ፣ ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን ዋስትናችን ማለት ነው። የሰማይ ደጅ የተከፈተው በጥምቀት ነው። የክርስቶስ ደጅ የተዘጋ ደጅ ከፍቶልናል። ከተከፈተው በር ለመግባት ያብቃን። አላችሁ የላችሁም? ሶስተኛ ሃይማኖት ደጅ ይከፍታል። ጨረስኩ። የዚህ በኋላ ሃይማኖት በሉ ምን ይከፍታል? አቤት የምን ደጅ? የሰማይ ደጅ። አሁን ሃይማኖት አላችሁ አላችሁ አላችሁ
ቆይ አሁን እዚህ ውስጥ መጥቶ እባብ አንድ እባብ እዚህ መጥቶ ደህና ዋላችሁ ቢል ምን ታደርጋላችሁ? አትሮጡም? ትሮጣላችሁ። መንጋፈር አሁን እዚህ ሃይማኖት ትብላላችሁ ማለት ነው። ውሸታችሁን እኮ ነው በእውነቱ ማለት ነው። እስኪ አሁን እናንተ መካከል አይጥ መታ ደርሳ ዱብ ብትልባችሁ ምን ታደርጋላችሁ? አትፈሩም? ትፈራላችሁ። ሃይማኖት በሉ፣ ሁላችሁም ሃይማኖት በሉ። ምን ይከፍታል? የሰማይ ደጅ ይከፍታል። ሁላችንም ሃይማኖት ስለሌለን ነው ዛሬ የእግዚአብሔር የምሕረት ደጅ የማይከፈትልን። ግማሹ ጠንቋይ ነው፣ ግማሹ በጉልበቱ የሚመካ ነው፣ ግማሹ ደግሞ ሌላ ነገር ነው። ምን ሁሉ ሊናገሩት ወደ ባዶ ይቀራል። ሃይማኖት ግን የሰማይ ደጅ ይከፍታል። ሰማይን የሚያስረውም ምንድን ነው? ሃይማኖት። ሰማይን የሚከፍተውም ሃይማኖት ነው። ዛሬ ይገርማችኋል፣ አብ በደመና እየመሰከረ ወልድ እየተጠመቀ መንፈስ ቅዱስ በርግብ አምሳል ወርደው አንድነት ሶስትነት ለመጀመሪያ ጊዜ በሐዲስ ኪዳን ሃይማኖት አንድነት ሶስትነት የተገለጠበት ቀን ነው። ይህን ሃይማኖት የሰጠን እግዚአብሔር የተመሰገነ ይሁን። ሃይማኖት በሉ። የሰማይ ደጅ ይከፍታል በሉ እንጂ ሃይማኖት ምን ያደርጋል? ሃይማኖት የሰማይ ደጅ ይከፍታል። የእናንተ ሃይማኖት ምን ያደርጋል? የእናንተ ሃይማኖት ሁላችንም ሃይማኖታችን እንድንጠቀምበት እግዚአብሔር ይርዳን። የመጨረሻ አራተኛው ምንድን ነው? ትሕትና። እስኪ በሉ ትሕትና የሰማይ ደጅ ይከፍታል በሉ። የማን ደጅ? ማን? ዮሐንስ መጥምቅ እንዲህ አለ፣ ዘይደለወኒ እፍታህ ቶታነ አሳይኒሁ እምገሪሁ። የጫማውን ጠፍር ከእግሩ ልፈታ አይገባኝም። ከምኑ? ዘይደለወኒ ተልእኮ ህስርተ ሲል ነው ይላሉ ሊቃውንቱ። ወራዳ ስራ እንኳን የማይገባኝ ነኝ፣ የተዋረደ ስራ እንኳን ልሰራ የማይገባኝ ነኝ። ለክርስቶስ እንኳን ትልቅ አገልግሎት ትንሽ ተልእኮም ልላክ የማልመጥን ሰው ነኝ ማለቱ ነው። ልብ ብላችሁ ስሙ። በሞቴ ዮሐንስ የክርስቶስን እግር መንካት አይገባኝም ሲል ክርስቶስ ምን አለ? ና ከራሴ ላይ እጅህን ጫንብኝ አለው። አያችሁ፣ ለእግሩ አልመጥንም ቢለው ለራስ አያደረገውም መስላችሁ? ስለዚህ ምን አለ አባ ጊዮርጊስ? እስመ ሰዋስወ ወትሕትናሁ ለብእሲ ይክላይ ርጎቶ ውስተ ሰማይ። የሰው ልጅ ትሕትናው መሰላል ሆኖ ወደ ሰማይ ያወጣዋል አለ። የሰው ልጅ ትሕትናው በሉ ወደ የት ያወጣዋል? ወደ ሰማይ። ትዕቢትሳ ወደ የት ያወርዳል? ወደ ታች። ስለዚህ ተመልከቱ፣ ጌታ ተመልከቱ፣ ዮሐንስ ተመልከቱ፣ እኔ ጫማን መንካት አልችልም ብለው ራሴ እንዳሰኝ ማለቱ ነው። ራሴ እንዳሰኝ ማለቱ ምንድን ነው? ምታት አይደለም ሲለው ነው። አንድም ደግሞ በብሉይ ኪዳን ጊዜ ሕዝቡ ኃጢአት ሲሰሩ በግ ይዘው ይመጣሉ። ከዛ ሊቀ ካህናቱ የብሉይ ኪዳን ሊቀ ካህናት ከበጉ ላይ እጁን ሲጭንበት የሕዝቡ ኃጢአት በበጉ ላይ ያርፋል። ከዚያ በኋላ ሕዝቡ ይቅርታ ያገኙ ነበረ። ዮሐንስ ከጌታ ራስ ላይ እጁን ያሳረፈበት የዓለምን ኃጢአት የሚሸከመውና የሚያስወግደው እውነተኛው በግ ይሄ ነው ማለቱ ነው። የዓለሙን ኃጢአት የሚያስወግደው የመጨረሻ ፈጣሪ በፍጡር እጅ ተጠመቀ። እስኪ በሉላችሁም ፈጣሪ በምን እጅ? ስለዚህ ምንድን ነው? ትሕትና በሉ እንጂ። በዚህ ምክንያት ምን ተከፈተ? ትዕቢት ሰማይን ዘግቶብን ነበር። በሉላችሁም ትሕትና ሰማይን ከፈተልን በሉ። አዳምና ሔዋን ምን መሆን ፈለጉ? አምላክ መሆን በሉ እንጂ። አዳምና ሔዋን ላዩን አምላክ መሆን ሲመኙ ክርስቶስ ዝቅ ብሎ ሰው ሆኖ መጣ። እነሱ ከፍ ሲሉ ሰማይ ተዘጋ፣ ክርስቶስ ዝቅ ሲል ሰማይ ተከፈተ። ዝቅ ብሎ የምሕረት ደጁን የከፈተልን አምላክ ክብር ምስጋና ይግባው። አሁንም ልብ ብላችሁ ስሙ። ቆይ አንድ ጊዜ ኋላ ታጨበጭባላችሁ። እንግዲህ ስለዚህ ምን መሰላችሁ ወገኖች፣ ትዕቢትን እግዚአብሔር ያስወግድልን። ትዕቢት ማለት ምን ማለት ነው? እኔ እበልጣለሁ ማለት ነው። እስኪ እኔ እበልጣለሁ በሉ። ሰውን የሚያጣላው ምንድን ነው? እኔ እበልጣለሁ ነው። ባልና ሚስት የሚጣላው በምንድን ነው? እኔ ነኝ ጥሩ ነው፣ እኔ ጅል ነኝ ቢል ሰው ጠብ ይመጣል እንዴ? እስኪ እኔ ጅል ነኝ በሉ ሁላችሁ፣ ማምላክም በሉ። እንደዚያ ነው ማለት ያለባችሁ። እኔ ጥሩ ነኝ አትበሉ፣ እኔ መልካም ነኝ አትበሉ። እኔ ሞኝ ነኝ ካላችሁ እግዚአብሔር ኧረ ጥሩ ነህ ይላችኋል። እኔ ጅል ነኝ ካላችሁ እግዚአብሔር ያነሳችኋል። እኔ መልካም ነኝ ስትሉ ግን ይጥላችኋል። ትሕትና ሰማይን ይከፍታል። አደራችሁን ትሑት ሁኑ። ትሑት ማለት እኔ ጸሎተኛ አይደለሁም፣ እኔ ጾመኛ አይደለሁም፣ እኔ ኃጢአተኛ ማለት አይደለም። ትሕትና ይሄ የአፍ ቅቤ ነው። ይሄ ጠይም ትሕትና ነው። የማይረባ ትሕትና ማለት አይረባም። ስለዚህ ትሕትና ማለት ምን ማለት ነው? እኔ ኃጢአተኛ ነኝ፣ አዎ ኃጢአተኛ ነህ፣ ትሕትና አይደለም ይሄ። እኔ ሌባ ነኝ፣ አዎ ሌባ ነህ። እኔ ሰነፍ ነኝ፣ አዎ ሰነፍ ነህ። እኔ ዘማዊ ነኝ፣ አዎ ዘማዊ ነህ። ይሄ ትሕትና አይደለም። ትሕትና ማለት ሲሰደቡ ይገባኛል ብሎ መቀበል ነው።
ሲተቹ መቀበል፣ ሲሰደቡ መቀበል፣ ከሌላው ከኔ ይልቅ ለገሌ ይሰጠው ማለት፣ ብልጫውን ለባልንጀራ መስጠት፣ እንዲህ ያለው ሰው ትሕትና ይባላል። ትሕትና ደግሞ ከራስ ለሚያንስ ሰው ራስን ዝቅ ማድረግ ነው። እስቲ ከራስ ለሚያንስ በሉ። ቆይ አሁን እኔ የጳጳሱን ጫማ እጀብ ስማቸው ትሕትና ነው አይደለም? ኧረ አይደለም። እንደሚበልጡኝ የታወቀ ነው። ይሄ ትክክል ነው የሚባለው። በሉ ትክክል በሉ። ሕግ ነው እንጂ የትሕትና አይደለም። ትሕትና የሚባለው ከምዕመናን የአንዱን ጫማ ብስም ነው። አያችሁ፣ ይሄ ምን ይባላል? ትሕትና። ስለዚህ ተመልከቱ፣ አንድ የገዳም ባይታዊ መጥቶ ለዚያ ብንሰግድለት እሳቸው ጻድቃን ናቸው ብንል ይሄ ትሕትና አይባልም። ትክክል በሉ፣ ትክክል በሉ። ግን ሲጋራ እያጤሰ ጸጉሩን የፈተለ ሰውዬ ያንን ሰውዬ ማክበር ግን እዚህ ላይ ትንሽ ይከብዳል አይደለም? ትሕትና ማለት እኛ በጽድቅ እንበልጠዋለን የምንለውን ሰው ማክበር ነው። ስለዚህ መጽሐፍ ምን እንደሚል ታውቃለህ? ማጠቃለያ ጥቅሴ ነው። አንተ ሰው ዘማዊ ብታይ፣ ሌባ ብታይ፣ ወንበዴ ብታይ ይሄ ሰውዬ በቀኝ እንደተሰቀለው ወንበዴ እኔን ቀድሞኝ መንግሥተ ሰማያት ይገባ እንደሆነ ምን አውቃለሁ እያልክ ለፍ ይላል። በማንም ሰው መፍረድ የለብንም። በማንም ሰው መተቸት የለብንም። ሲጀመር የሚፈርድ ሰው የክርስቶስን ስልጣን የቀማ ነው። መፍረድ የአምላክ ስልጣን ስለሆነ ማለት ነው። እግዚአብሔር ትሕትናውን ያድለን። አሁን ከዚህ በኋላ እኔ ይሻላለሁ ነው ወንድሜ ይሻላል ነው የምትሉት? እስቲ ሴቶችም በሉ፣ እህቴ ትሻላለች በሉ፣ በሉ ሁላችሁም በሉ እንጂ። አሁን ሰው የውሸቱን ትውት ትውት ይልና አንተ እኮ እንደው ሰነፍ ነው ሲሉት አረ የዚያን ያህልስ ጥሩ ነኝ ይላል ማለት ነው። እዚህ ትዕቢተኛ ስለሆነ ማለት እና ይሄንን ትዕቢት እግዚአብሔር ያጥፋላችሁ፣ ያጥፋልን። ሰማይ ተከፈተ በሉ እንጂ። ሰማይ ተከፈተ ማለት ደጅ ሲከፈት ከውስጥ ያለው ዕቃ እንደሚታየው ያልተገለጠ ምስጢር ተገለጠ ማለት ነው። ጥምቀት ማለት የምስጢር መስታወት ማለት ነው። ሌላ ደግሞ ሰማይ ተከፈተ ማለት የእግዚአብሔር ቸርነት፣ የቸርነቱ በር ተከፈተ ማለት ነው። የቸርነቱን በር ይክፈትልን እግዚአብሔር። ደስ ይበላችሁ። በሶስት ነገር አባታችን ነው። በፍጥረት በሉ፣ በጥምቀት፣ በምሕረት። መጀመሪያ በፍጥረት ልጆቹ አድርጎ ፈጠረን። በምን? በፍጥረት በሉ እንጂ። ኃጢአት ሰርተን አበላሸ ነው። ኋላ በጥምቀት ደግሞ እንደገና ወለደን። አሁን ለስንተኛ ጊዜ አባት ሆነን እግዚአብሔር? ሁለት። በጥምቀት ደግሞ ተጠምቀን ኃጢአት ስንሰራ ደግሞ እንደተበላሻችሁ ቅሩ ሳይል የምሕረት አባት ሊሆነን ደግሞ የምሕረት ደጅ ከፈተልን። ስለ እግዚአብሔር ተመልከቱ። በፍጥረት ባይሆንልን በጥምቀት ብንበድል በምሕረት አባታችን ነው። የምሕረት አባታችን እግዚአብሔር በምሕረቱ ይማረን። ሁላችንም ይቅር ባዮች እንድንሆን ይቅር የሚል ልቡና ይስጠን። በእኔ በኩል ጨርሻለሁ። እንዳትጨፍሩ፣ እንዳትሰክሩ፣ እንዳትጣሉ በአብ በወልድ በመንፈስ ቅዱስ ስም ይዣቸዋለሁ። አንድ ሰው እንዳይጣላ፣ አንድ ሰው እንዳይሰክር ይህንን ነግሬያቸዋለሁ። በአብ በወልድ በመንፈስ ቅዱስ ስም ይህንን ብትተገብሩ ደግሞ እግዚአብሔር ዋጋ ይከፍላችኋል። ዋጋ እንድታገኙበት እግዚአብሔር እርዳችሁ። በየድርሻችሁ ያገለገላችሁትን ሁሉ አንድ ሐሳብ ልንገራችሁ። አሳ መረብ አለ። አሳ ሲጠመድ በአንድ ቀዳዳ ነው በሁሉም ነው የሚጠመደው? በሉ ንገሩኝ እንጂ። በሁሉም ነው። በአንድ ቀዳዳ ብቻ አይጠመድም። በካህናት ብቻ ቤተ ክርስቲያን አትኖርም። በየድርሻችሁ የሰራችሁትን ሁሉ እግዚአብሔር ዋጋ ይክፈላችሁ። ሰላማዊ ኢየሱስ ክርስቶስ በብርሃነ ጥምቀቱ ብሩህ አእምሮ ይስጠን። ጨለማውን ኃጢአታችን ያስወግድልን። በኢትዮጵያ ላይ የተጋረደውን የሞት መጋረጃ